السلام عليكم ورحمة الله وبركاته يا أحبابي. وقت يا رمضان وقتنا إن شاء الله ولا كلام صلاة لاينا عبادة لاي ያው እንደምንሆን ምንም ጥርጥር የለውም። ኢንሻአላህ ዛሬ ሰላትን በደንብ አበጥረናታለን። በተጨማሪ ደግሞ ሰላትና ጤና ምን አይነት ሪሌሽንሺፕ አላቸው ግንኙነታቸው ምንድነው የሚለውን ኢንሻአላህ አንድ ላይ እናያለን ማለት ነው። ሱብሃንአላህ እንግዲህ ሰላት በጣም ለብዙ ነገር ጥቅም አለው። ለሪዝቅም ሰበብ ነው። አላህ ሱብሃነሁ ወተዓላ ያለው ምንድነው? ወአሙር አህለከ ቢሰላት፣ ቤተሰቦችህን በሰላት እዘዛቸው። ስለ ሪዝቅ አትጠይቅ። نحن نرزقك وإياهم አንተንም እነሱንም ምን ረዝቀው እኛ ነን ምናበላው ምናጠጣው ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። ስለዚህ ሰላት ብዙ ጊዜ ሰበብ ለሪዝቅ ነው። አንድ ሰው ሰላቱን በደንብ ጠንቅቆ ከያዘ الذين هم لصلاتهم يحافظون ሰላታቸውን ቀጥ አድርገው የሚጣበቁ ሰዎች አላህ እንደሚረዘቃቸው ቃል ገብቷል ማለት ነው። ስለዚህ ሱብሃንአላህ ሰላት ለችግር ማስወገጃ መሆኑን እየተናገርኩኝ በዚህ በተጨማሪ ሱብሃንአላህ ሰሃቦች ስለ ሰላት ምን አይነት ግምት ነበራቸው? መጀመሪያ የነበራቸው አስተሳሰብ ምንድነው? ሰላት ምን ይዞላቸው መጣ የሚለውን በአንድ ቂሳ ልነግራችሁ ፈልጋለሁ። አንድ ሰሃባ የሆነች ወጣት ነው ማሻአላህ የሆነች ቡቲክ ከፍትና የሴቶች ልብስ መሸጫ ነው። አንድ ሴት ልጅ ማሻአላህ በጣም ቆንጆ የሆነች ሴት ትመጣለች። ብቻዋን የመጣችው ልብስ ትጠይቃለች። በምትጠይቅበት ጊዜ በጣም ቆንጆ ስለነበረች ደስ አለው። በደንብ አድርጎ አያት። ከዛ خاف الله لما تطلع البصر አይነ እንደዚህ አድርገህ ለምን ታየኛለህ? አላህን አትፈራም እንዴ አለችው። ደነገጠ። እየሮጠ ማን ጋር ይሄዳል? አቡበከር ጋር ያንኳኳና ዛሬ ማትፈቀድልኝ ሴት አይቻለሁ፣ ምን ላድርግ? ምን ይሻለኛል ብሎ አቡበከርና ማከራቸው። አሃ ብቻዋን የመጣች ሴት ከሆነች የሙጃሂድ ሚስት ናት፣ ይሄ እኔ እዚህ ውስጥ ልገባ አልችልም፣ ሄድ ወደ ዑመር አሉት። ዑመር ጋር ሄድና በሚናገር ጊዜ ዑመርም እኔ አይመለከተኝም ብሎ በሩ ይዘጋበታል። የሙጃሂድ ሚስት ናት፣ እንግዲህ እሷን ካየህ እኔ ማቀው ነገር የለም። ወደ ዓሊም ይሄዳል፣ ወደ ዑስማንም ይሄዳል። ሁላቸውም በሯቸው ዘጉበት። ከዛ ሰላት ላይ መጣ። ረሱል ሰለላሁ ዐለይሂ ወሰለም ጋር መጣና ወደ መስጊድ መጥቶ ያ ረሱላላህ ኢኒ ጠለዕቱ البصر አንዲት ሴት አየኋት፣ ብቻዋን መጣ ሱቄ ላይ። እኔ ደግሞ ማግባት ፈልግ ነበር፣ በጣም ደስ ስላለችኝ በደንብ አድርጌ አየኋት እና አላህን ፍራ ብላ ገሰጸችኝ፣ ምን ይሻለኛል ብሎ ነው የሚጠየቃቸው። ረሱል ሰለላሁ ዐለይሂ ወሰለም ምንም አላሉትም። ና አሉትና አጠገባቸው አወል ሶፍ አስቀመጡት። ዓስር ሰላት ተሰገደ። ልክ ሰላት ከተሰገደ በኋላ ያ ረሱላላህ ቅድም ያልኩት እኔ አሁን አይቻለሁ ሴት አይቻለሁ ያልኩትን ፍርዴ ከሆነ ፍርድ ስጡኝ፣ የሚያርጉኝ ነገር ያርጉኝ ሲል አሁንም ረሱል ሰለላሁ ዐለይሂ ወሰለም ዝም አሉት። ከዛ በኋላ ወህይ መጣ። ረሱል ሰለላሁ ዐለይሂ ወሰለም ምን ይላል? አቂም الصلاة لدلوك ليل إلى غسق النهار وقرآن الفجر يمثل متى صلاة سجد ماشي ፀሐይዋ ከመውጣቷ ጀምሮ እስከምትገባና በሌሊት ባለው ወቅት ላይ ሰላትን ስገድ። إن الحسنات يذهبن السيئات መጥፎ ስራዎች እኮ إن الحسنات መልካም ስራ እኮ በመጥፎ ስራዎችን ያስወግዳል የምትለው ቁርአን አላህ Subhanahu Wa Ta'ala አወረደ። ስለዚህ ምን አሉት? አንተ ሰው ካሁን በኋላ ሰላትን በደንብ አድርገህ ስገድ፣ አላህ ከዚህ በፊት የሰራውን ወንጀል ይምርልሃል ብለው መለሱለት ማለት ነው። በጣም ተደሰተ። ለኔ ብቻ ነው ብሎ ጠየቀ። አይደለም፣ ለምን ታጠበዋለህ? ሰፊውን የአላህ ረህመት ለምን ታጠበዋለህ ብለው ረሱል ሰለላሁ ዐለይሂ ወሰለም መለሱለት ማለት ነው። ስለዚህ ሰላት የምን ሰበብ ነው? የሰራንን ወንጀል የምናስወግድበት ነው። ኢነ الصلاة تنهى عن الفحشاء والمنكر ሰላት ማለት አንድ ሰውን ከቆሻሻ ነገርና መጥፎ ነገር ከመስራት ትከለክለዋለች ብለዋል ማለት ነው። طيب ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ቀን ሰላት ከሚሰግዱት በተጨማሪ የሌሊት ሰላት በጣም በከፍተኛ ደረጃ ይሰግዱት ነበር። ነብዩላህ ዳውድ ሰላቱ ሲሰግድ 1/3ኛውን ብቻ ይተኛል፣ ሌላውን በሰላት ነበር የሚያሳልፈው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ምን ያደርጋሉ? 1/3ኛውን ይሰግዳሉ፣ 1/3ኛው ላይ ያርፋሉ፣ 1/3ኛውን ይሰግዱና ሌላ 1/3ኛውን 1/2ኛውን ያርፉበታል፣ 1/4ኛውን ያርፉበታል ማለት ነው። ስለዚህ ይቀያየሩ ነበር ረሱል ሰለላሁ ዐለይሂ ወሰለም የሚሰግዱት። ለምን? ሌሊት ሰላት በጣም ወሳኝነት አለው። ሲሰግዱ ደግሞ እንደኛ አይደለም፣ ረጅም ሰዓት ቆመው ነው። አንድ ጊዜ ኢብኑ አባስ እሳቸው ቤት አደርኩና አለ እስቲ ሲሰግዱ ተከትዬ ልስገድ ብሎ ቆመ። ሱረቱል በቀራ በአንድ ረካዓ ቀሩ። በቃ አሁን ሩኩዕ ያደርጋሉ ብሎ ሲጠብቅ ሱረቱል አሊ ኢምራን ጨመሩ። አሁን ሩኩዕ ያደርጋሉ ብሎ ሲጠብቅ ሱረቱን ኒሳ ጨመሩ። ከዛ በኋላ ሩኩዕ አደረጉ። በአንድ ረካዓ ብቻ ወደ 6 ጁዝ አካባቢ ቀሩ ማለት ነው። ለዚህ ነው አይሻ ሁለት አድርገው ሌሊት ይሰግዱ ነበር። فلا تسألن عن طولهن وحسنهن የሰላቱ ርዝመትና ውበት እንዳትጠይቀኝ በጣም ውብና በጣም ረጅም ነበር
ለዚህ ነው በተለይ በረመዳን ረሱል ሰለላሁ ዐለይሂ ወሰለም ሲሰግዱ እግራቸው አብጦ እስከሚፈነዳ ድረስ ይሰግዱ ነበር። አይሻ ለምን እንደዚህ ያደርጋሉ? አላህ ሱብሓነሁ ወተዓላ ያለፈን ወንጀል ምሮለት የለ እንዴ ተብሎ ሲጠየቁ ምን ይላሉ? አፈላ አኩኑ አብደን ሸኩራ የአላህ አመስጋኝ ባሪያ እንዳልሆን ትፈልጊያለሽ እንዴ ብለው ይመልሱላት ነበር። ስለዚህ በጣም ረጅም ሰላት ይሰግዱ ነበር። طيب ረጅም ሰላት ከመስገድ እነዚህ ሁሉ ጥቅም የሚገኝ ከሆነ ከጤና ጋር እስኪ እናገናኘው። አንድ ሰው ሌሊት ሰላት ቆሞ ቀጥ ብሎ የሚሰግድ ከሆነ ምን ይላሉ ጥናቶች የሚያመላክቱት ምንድነው? ጀርባችን ላይ ያለው የመገጣጠሚያ ክፍተት ቀጥ ብሎ ቦታው እንዲገባና የወገብ ህመም ለመወገድ ትልቁን ሚና ይጫወታል ይላሉ። ይሄ እኔ በተሞክሮ ያየሁት ነው። ብዙ ሰው የወገብ ህመም እኔ ጋር መጥቶ በሚሰቃይበት ጊዜ የማዘው እስቲ ሌሊት ሰላት ጀምር፣ ከቻልክ 2 ረካዓ፣ ከቻልክ 4 ረካዓ፣ ካልቻልክ 2 ረካዓ ዊትርን ጨምረህ ስገድበት። እስኪ በተከታታይ ስገድበት። ስትቆም ግን ቀጥ ብለህ ረዘም ያለ ቁርአን ቅራበት ብዬ አዛቸዋለሁ። ይሄን የማረጋላቸው ሰዎች ወገባቸው ሲድኑ አይተናል። ሱብሃንአላህ። አንደኛ አላህን እየለመን ነው፣ ዱዓ እያደረግን ነው። ሁለተኛ ቀጥ ብለን በመቆማችን ስትራክቸራችን ይስተካከላል። የሰላት አሰጋገድ ተጣመን ተንጋደን እግራችንን ምናምን ሳይሆን ሰፍ የራሱ የሆነ ስርዓት አለው። የሰላት የራሱ የሆነ አደብ አለው። ያን አደብ ምንድነው? አጥንታችን ቀጥ እንዲል ያደርግልናል ማለት ነው። ሁለተኛው ሩኩዕ በምናደርግበት ጊዜ ጠቅላላ ወገባችን ላይ መገጣጠሚያዎችን ላይ ያሉ ካርቲሌጆች ይሳሳቡና ቦታቸው የመግባትና ኮምፎርት እንዲሰማ ያደርጋቸዋል። በተመሳሳይ ሱጁድም ሰውነታችን የመለጠጥ አጥንታችን እንዳለ የመለጠጥና ጡንቻችን የበለጠ ስትሬች በማድረግ ሱጁድ ላይ ሰውነታችን የተሻለ ጤና እንድናገኝ ያደርገናል። ሌላ ሩኩዕ ላይ ሱብሃንአላህ ሩኩዕ በምናደርግበት ጊዜ ወገባችን ላይ የሚሆን መገጣጠሚያችን የበለጠ ስለሚሳሳብ ቦታው እንዲገባና የተስተካከለ ስትራክቸር እንዲኖረው ያደርጋል። ለዚህም የመገጣጠሚያ ችግርን የማስወገድ አቅሙ በጣም ከፍተኛ ነው። በነገራችን ላይ ረሱል ሰለላሁ ዐለይሂ ወሰለም ሲቆሙ ረጅም ሰዓት እንደሚቆሙ ነው የተገለጸው እና አይሻ ምን ትላለች? ሩኩዓቸውም ሱጁዳቸውም የቆሙበት ያክል ረጅም ነበር ይላሉ ብላ ትናገራለች ማለት ነው አይሻ። ስለዚህ ሩኩዕ ላይ ረጅም ያለ ጊዜ ሩኩዕ ማድረግ በተለይ በሌሊት ሰላት፣ በተሐጁድ፣ በተራዊህ ሰላት ላይ እንደገና ደግሞ ሱጁድ ረጅም ብሎ ማድረግ በጣም አስፈላጊ ነው ማለት ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም አንዱ መጥቶ ሰሐባ ያ ረሱላህ የእርሶ ጎረቤት መሆን እፈልጋለሁ ሲላቸው ፈአዒኒ ዐለ ሱጁድ በሱጁድ አግዘኝ አሉት። ሱጁድ በማብዛት አግዘኝ አሉት። ሌላ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? አንድ ባሪያ ወደ አላህ ቅርብ የሚሆነው በሱጁድ ላይ ነው ይላሉ። አቅረቡ ኢለላህ ሱጁድ ባረዘምን ቁጥር ወደ አላህ ቅርብ እየሆነ እንመጣለን። ስለዚህ በሱጁድ ላይ ዱዓዎች ማብዛት፣ ዚክሮች ማብዛት ያስፈልጋል ማለት ነው። ከጤና ምን ጥቅም አለው ካላችሁኝ፣ ከፍተኛ የሆነ በራስ ምታት የሚሰቃይ ሰው ብዙ ጊዜ ሱጁድ በማድረግ የራስ ምታቱን ማስወገድ ይችላል። በተለይ ራስ ምታታችን ብዙ ጊዜ ራሳችን ላይ ኔጌቲቭ ኤሌክትሮኖች ከበውን ይይዙናል። አንዳንዴ ጸጉራችንም አንዳንዴ ይቆማል። ለምንድን ነው ጸጉራችን በሚቆመው? ኤሌክትሮኖች ጭንቅላታችን ላይ በብዛት በሚኖርበት ጊዜ የማጨናነቅና ውጥረት እንዲሰማን ያደርጋል። ያ ውጥረት ደግሞ ራስ ምታት ያመጣል። የዛን ጊዜ ሱጁድ በምናደርግ ጊዜ የራሱ የሆነ የኤሌክትሪክ ሲስተም አለ። ሱጁዱ ግራውንድ እናደርገዋለን። ኤሌክትሮኖችን ግራውንድ ስለምናደርጋቸው ቀጥታ ጭንቅላታችንን የከበቡት ኤሌክትሮኖች መሬት ውስጥ በመቅረት አይምሯችንን ጭንቅላታችንን ነፃ እንዲሆን ያደርጋል። በዚህም ራስ ምታትን ልንከላከል እንችላለን። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ሱጁድ አብዙ ብለው ሲነግሩን የጤና ጥቅም እንዳለው አብረን አያይዘን ልናስብበት ይገባልና ሰላት በጣም ጤናን ይጠብቃል፣ ሲሐን ይጠብቃል። ሰላት አብዝቶ የሚሰግዱ ትልቅ ሰዎች፣ ዓሊሞች፣ መሻይኾች ብታዩዋቸው ሱብሃንአላህ በጣም ቀልጣፋና በጣም ጤነኛ ናቸው። እንደው ሲሄዱ ተራራን ራሱ ዳገት ምናምን ከኛ በለጠ በፍጥነት ሲጓዙ እናያቸዋለን። እንደዚህ ወንዝ ነገር ምናምን ሲሻገሩ በቀላሉ ፍንጠር ብለው ሲሻገሩ እናያቸዋለን። ለምን? ሰላት ላይ በጣም ስለሚያበዙ ጤንነታቸው እጅግ በጣም የጠበቀ ነው። አንደኛ የአጥንታቸው ጤና የተጠበቀ ነው። እንደገና ደግሞ የነርቨስ ሲስተማቸው ጤና የተጠበቀ ነው። ሶስተኛ የጡንቻቸው ጤና የተጠበቀ ነው። ሰላት እጅግ በጣም አስፈላጊ ነው። በሰላት ልንዘናጋ አይገባም። በየመስጊዱ ረመዳን ላይ ሰላት በጣም ይበዛል። ተራዊህ በጣም ረጅም ነው። በየቦታው ተራዊህ እንሰማለን በማይክሮፎን። በተጨማሪም ደግሞ ለሌሊት ሰላት ተሐጁድ ሰዎች ኢዕቲካፍ አድርገው ይሰግዳሉ። እንደዚሁም ደግሞ እየተመላለሱ ይሰግዳሉ። እዛ ሁላ ተሳታፊ መሆን መቻል አለብን። ግንባር ቀደም ባንሆን እንኳን ምን ማድረግ አለብን? ለሌሊት ሰላት እየሄድን መስገድ ካልቻልን ቤታችን እንኳን የሌሊት ሰላት ጀማዓ ልናቋቁም ይገባል። ከቤተሰብ ጋር፣ ባል ከሚስቱ ጋር፣ አባት ከልጆቹ ጋር፣
የሌሊት ሰላት ጀማዓ ሊያቋቁም ይገባል። ረሱል ሰለላሁ ዐለይሂ ወሰለም በተለይ ዐሸረል አዋኺር ሲሆን ምን ያደርጉ ነበረ? ምንድነው ወገባቸውን ጠበቅ ያደርጋሉ አሉ። እንደገና ደግሞ ቤተሰቦቻቸውን ይቀሰቅሱ ነበር። ተነሱ እያሉ አተኙ እያሉ ይቀሰቅሱ ነበር። አንድ ላይ እንዲሰግዱ ዚክር እንዲያደርጉ ቁርአን እንዲቀሩ ያደርጉ ነበር። ሐታ ሚላሉ ፍራሾችን ያቆሙ ነበር ፍራሹ ላይ እንዳይተኙ። ስለዚህ አላህ ሱብሓነሁ ወተዓላ ያዘዘንን እንዳንረሳ። ተቸገረን፣ ተራበን፣ ተጠማን፣ ልጄን በምን አስተምራለሁ፣ በምን አሳድጋለሁ፣ በምን አበላለሁ እያለ ወላጅ ይጨነቃል። እንድንጨነቅ አይደለም የሚታዘዝ ነው። ወአሙር አህለከ ቢሰላት ቤተሰብህን በሰላት ብቻ አዘዝ ነው የተባለው። ነሕኑ ነርዙቁሁም ወኢያከ አንተንም እነሱን የምንረዝቀው እኛ ነን። ወላ ተስአል ዐን ሪዝቅ ስለ ሪዝቅ እንዳትጠይቅ ተብሏል። ወልዓቂበቱ ሊተቅዋ ሱብሓነላህ። እቺ ትልቅ መልእክት አላትና ዛሬ ስለ ሰላት የማስተላልፈው መልእክት እዚህ ጋር አቆማለሁ። ኢንሻአላህ በተደጋጋሚ ሌሎችም መልእክቶችን በዚህ ፕሮግራም ላይ በተከታታይ የማቀርብ ይሆናል። ኢንሻአላህ አላህ ያግዘን። ረመዳንን በአግባቡ የምንጾምና ሰላታችን ላይ የምንበረታ አላህ ያድርገን። በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።